አሁን ያለነው የት ነው? ሐረር እንዲሁም ውቢቷ የሆነችው እንዲሁም ደግሞ ለጎብኚዎች ክፍት የሆነችው እንዲሁም በዓለም አቀፍ ደረጃ በዩኔስኮ የተመዘገበ ቅርሶች ያላት ተወዳጅ እንዲሁም ብዙ ሰዎች እየመጡ የሚጎበኛት ሐረር ሱምኻሹ ወራሹ እንግዲህ ፋሚሊያንስ ሐረር ስንመጡ እንግዲህ ባጃጅ ነው። ስለዚህ እኛም ትራንስፖርት ወይም ታክሲ ባጃጅ ይዘናል ማለት ነው። እንግዲህ ሐረር ደግሞ በጣም ውብና ማራኪ ሆናለች በአሁኑ። እንዴት እይታዋን እንግዲህ ደግሞ ለእናንተ ልተው። እንግዲህ ሁላችሁ ሐረር ላይ ተገኝተናል። እንግዲህ ሸዋብሬን ይመስላል በአሁኑ። እንግዲህ ሸዋብር ላይ ያለ ነው ቫይቡ ራሱ ያበደ ነው። አያችሁታ ሐረር እንዴት እንደሚያምር እና የምታዩት ደግሞ ሸዋብር ይባላል ማለት ነው። ቫይቡ ራሱ በጣም ያበደ ነው። እንግዲህ ጋይሶች አሁን እዚህ ደርሰናል። እንግዲህ ሐረር በስነ ስርዓቱ እናስጎበኛለን ብለን ለእናንተ ቃል ለገባን። አሁንም እንግዲህ አሪፍ ቦታዎቹ እንግዲህ ሐረር እንደምታወቀው ከሰው አልፎ እንስሳም ያላመድ ነው። ስለዚህ አሁንም አሪፍ ቦታዎች እናስጎበኛችኋለን። ተከተሉ። እንደዛ ነገር ነው። ተመልሶ ላይ መጣ ለማንኛውም እናንተ መጣችሁ እዚህ መጫወት ይችላል እንዴ? ምን እሱ ብቻ ቶሚና ጄሪም እንደውም እዚህ ጋር ለማለት ነው። እዚህ ጋር ደግሞ እንግዲህ አሞራል ነበር አትፍራ እያለ ሰጠኝ ስጋውን እድ 4000 ኧረ በጣም ነው የሚያስፈሩት። ብቻ አይታችኋል እየሸሸው ነበረ። አትፍራ እኔ እንግዲህ ሰጥቶኛል። እንግዲህ እዚህ ጋር ኧረ ወሰደው ከእጄ ላይ ስጋውን። ኧረ ወይኔ በጣም አይታችኋል። እየፈራው ነው ያለሁት። ኧረ ምን ያስፈራል እያለ ነው እሱ ራሱ። እዚህ ጋር ቀና ላለው ሌላ ታሪክ። ኧረ ሲያምር። ኧረ ወደብ ትጠላለህ። ይሄ ሌላ ታሪክ በቃ እንደውም ቱርክ ያለውን የመሰለኝ። እዚህ ጋር ሳይ ደግሞ ሌላ ታሪክ በቃ እዚሁ ነበር መዋል አልኩኝ። ይሄን ጨርሼ እንግዲህ ወደ ሌላኛው በር ደግሞ ጉብኝታችን እያደረግን እንግዲህ እየሮጥኩ ደክሞኛል። ፀሐዩን አይታችሁ ያላ። ኧረ እንዴት ያስጠላል። ቻለ እናንተ ማሉ ነው ነገር የለም። እናንተ ለማሳየት ይመቻችሁ። ተከተሉኝ። አሁን ደረስን እንግዲህ የማይደረስ የለም። ይኸውላችሁ አያችሁታ። ይኸው ሰንጋበር የሚባለው ይሄ ነው። ይሄ ብቻ እዚህ ጋር ሄድ ሁላችሁና እዚህ ጋር አያችሁት እንዴት እንደሚያም ይለያል እኮ ወይኔ። ኧረ በዚህ ጋር እንደውም ወደ ላይ አይታይ። ኧረ እንጨቱን አያችሁት እንግዲህ ይቆየ ነው። እዚህ ጋር ደግሞ በሮ ሂዱና ቼክ አደርገዋለሁ። ይሄ ለዘላለም የነበረ ነው የሚመስለኝ። እንደው በዚህ ጋር ደግሞ ወደ ላይ ወጣላለሁ። ኦሮ እቤትም አለ እንደው እዚሁ እንድር እንዴ ይሄ ሐሳብ አላመጣው መዘላችሁ። አይ ይሄማ ይቅርብኝ እንውጣ እንዴ እያልኩኝ እያመነታውኝ አይ ደግሞ ልንመታም ስለምንችል ይቅርብኝ ብዬ ጨረሰ ማለት ነው። እዚህ ጋር ያለው እንግዲህ ከዛ በዚህ ጋር ያለው ሌላ ታሪክ። እዚህ ጋር ሌላ ታሪክ ላይ ነች ሐረር እምላችሁ በምክንያት ነው። ጨርሰናል። ኧረ ወንበር ይሄማ የንጉስ ወንበር ነው። ቁጭ ልበላልኩ ደክሞ የነበረ ትንሽ አረፍ ብዬ ሳየው ኧረ በቃ ሰዓት ስለሚደርስብን እንሩጥ እንግዲህ ሄድኩላ። እዚህ ጋር ተጠላለ እንግዲህ አረማመዴን ሁሉ አያችሁታ። እንግዲህ ኧረ ተው ተረጋጋ። እየሮጥኩኝ ነው። እዚህ ጋር እንግዲህ ፀሐይ ነው እንግዲህ ፀሐዩ አይታ እንግዲህ ጋይስ እንደምታዩት በጣም ደክሞኛል ብሏል። በጣም ደክሞኛል አኩንፋው እና ምሳለን በላ ነው ምሳል ለምሶ ምሳል ወይኔ ሳስኪን በጣም ራበን ማለት ነው አቃተኝ። ስለዚህ ደግሞ እዚህ ጋር ትንሽ ነገር በላ እንፈውስና ፈውስ ከዛ በኋላ ተመልሰን አሁን እናስጎበኛችሁ ይሆናል ማለት ነው ጋይስ። እና እዚሁ ጸላይ ነው ደበራለኝ አኩርፏል በቃ አልበላም መሰለኝ እስካሁን በጉሩ በጣም ለፋ። ስለዚህ አሁን እዚህ ጋር ነው በላ አድርገን እንመለሳለን። ለማሽቱ ይዛላችሁ አሁን ሳጪ ይመጣል። በላ እናረጋግና እናስጎበኛችኋለን ማለት ነው ጋይሶች። አሁን ለምሳሌ ምግባችን ሲመጣ ድረስ ነው ቆየ። ምግባችን ሲመጣ ደግሞ ማሳያችሁ እኔ ይወጣ እሱ አልበላም አልበላም ማለት ነው። ማሰብ አልቀየም ፒንክ
እንግዲህ በልተናል አልኩኝ። ሳስቼ በልቻለሁ ማለት ነው። እሱ በቃኝ ብሎ ነው ማለት ነው። በቃኝ ብሎ ነው ተናገር እንጂ አሳጣኝ እኮ ነው። እንብላ አልኩት አልበላም ማለት ነው። ከዛ በጣም ርቦኛል ብሎ አልበላም ሲል ነኝ እንግዲህ በላላውት አያችሁ ፋሚሊዎች በላላውት አይደለም በላውት ማለት ነው። እና አሁን ደግሞ ሊሰራለት ነው ሊወረድለት ነው። ወጣ ብለናል። እሱ ትንሽ ምግብ አይበል ለዛ አበላማ አይበላማ ትንሽ ግፋ ቢል በቀን አንዴ ነው የሚበላው። እሱንም ለዛ ነው ፋሚሊዎች። አሁን ደግሞ እንግዲህ ላስጎበኛችሁ